ኒውተንስ ሰርድ ሎ ኦፍ ሞሽን። በባለፈው ቪዲዮ ውስጥ ለኒውተን ሰከንድ ሎ ኦፍ ሞሽን አይተን ነበር። ይህም በሌላ ስሙ ደ ሎ ኦፍ አክሰለሬሽን ነው ብለን የተነጋገርነው፣ እንዲሁም ኢት ቲችስ አስ ደ ሪሌሽንሺፕ ቢትዊን አክሰለሬሽን ፎርስ ኤንድ ማስ ነው ብለን የተነጋገርነው ነው። ይህንን በባለፈው ቪዲዮ አይተናል። በዚህ ቪዲዮ ስለ ኒውተን ሰርድ ሎ ኦፍ ሞሽን እጅግ በጣም ቀላል በሆነ መንገድ ትማራላችሁ። ይህንን ቪዲዮ ከመጀመራችን በፊት ቻናላችንን ላይክ እንዲሁም ሰብስክራይብ እንድታደርጉ ጠይቃችኋለሁ። መጀመሪያ ስለ ኒውተን ሰርድ ሎ ከማየታችን በፊት ኒውተን ሰርድ ሎ ስለምን ይነግረናል የሚለውን እንመልከት። ኒውተን ሰርድ ሎ ሞሽን የሚነግረን the physical interaction between two objects። ይህ ማለት እናንተ አንድ ነገር ላይ ፎርስ በምታሳርፉበት ጊዜ ምን ሀፕን ያደርጋል የሚለውን ይነግረናል ኒውተን ሰርድ ሎ ሞሽን። ለምሳሌ እናንተ ወንበር ላይ ቁጭ በምትሉበት ጊዜ እናንተ ወንበሩ ላይ ዳውንዋርድ ፎርስ አፕላይ ታደርጉበታላችሁ። ለምሳሌ እሱን ዳውንዋርድ ፎርስ ኤፍ እኩል ይሆናል 600 ኒውተን ብለን እንውሰደው። በዛው ተመሳሳይ ሞመንት ደግሞ ወንበሩ እናንተ ላይ አፕዋርድ ፎርስ አፕላይ ያደርጋል። ያን አፕዋርድ ፎርስ ለምሳሌ ኤፍ እኩል ይሆናል 600 ኒውተን እንበለው። ስለዚህ ዲዩ ቱ ፊዚካል ኢንተራክሽን ቢትዊን ዩር ቦዲ ኤንድ ዘ ቼር ዜር አር ቱ ፎርስስ ጄነሬትድ። ይህ ማለት በእናንተ አካልና በወንበሩ መካከል ባለው ኢንተራክሽን ምክንያት ሁለት ፎርሶች ተፈጥረዋል። እናንተ ወንበሩ ላይ አፕላይ የምታደርጉትን ፎርስ አክሽን ፎርስ ተብሎ ይጠራል። እናንተ ወንበሩ ላይ አፕላይ ያደረጋችሁ ፎርስ አክሽን ፎርስ ብለን ስንጠራ፣ ወንበሩ ደግሞ እናንተ ላይ አፕላይ የሚያደርገው ፎርስ ሪአክሽን ፎርስ ተብሎ ይጠራል። ስለዚህ ከዚህ በመነሳት ሰር አይዛክ ኒውተን አንድ ሎ አስቀምጧል። ይሄም የኒውተን ሰርድ ሎ ሞሽን ወይም ደግሞ አክሽን ሪአክሽን ፎርስ ብለን የምንጠራው ነው። እሱም ሎ የሚለው ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን። ይህ ማለት በማንኛውም አክሽን ውስጥ ሁልጊዜም እኩል የሆኑ ግን ተቃራኒ ሪያክሽኖች አሉ ነው የሚለው። ይህ ማለት ለምሳሌ እናንተ ወንበሩ ላይ 600 ኒውተን በምታሳርፉበት ጊዜ ወደ ዳውንዋርድ 600 ኒውተን አሳርፋችሁ፣ በዛው ሞመንት ውስጥ ወንበሩም ወደ አፕዋርድ 600 ኒውተን አፕላይ ያደረገ። ይህ የሚያሳየው የሁለቱ ፎርሶች ማግኒቱድ ተመሳሳይ ነው፣ ግን ሁልጊዜም ዳይሬክሽናቸው ኦፖዚት ነው። ለምሳሌ እዚች ጋር እንዳየነው እናንተ አፕላይ ያደረጋችሁ ፎርስ ዳውንዋርድ ሲሆን ወንበሩ ደግሞ እናንተ ላይ አፕላይ ያደረገው ፎርስ አፕዋርድ ነው። ስለዚህ ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን። አሁን ደግሞ ስለ አፕሊኬሽንስ ኦፍ ኒውተን ሰርድ ሎ ኦፍ ሞሽን እንዴ። ለምሳሌ ይህንን የሚንቀሳቀስ አውሮፕላን ተመልከቱት። አውሮፕላኑ በሚንቀሳቀስበት ጊዜ ወደ ኋላ ባክዋርድ ፎርስ አፕላይ ያደርጋል። ሞተሮቹን በመጠቀም አየሩን ወደ ኋላ ይገፋል። ያንን ወደ ኋላ የሚገፋው ባክዋርድ ፎርስ አክሽን ፎርስ ብለን እንጠራዋለን። እንዲሁም ልክ ያንን ፎርስ በሚያሳርፍበት ጊዜ አውሮፕላኑ ወደፊት መሄድ ይጀምራል። የአውሮፕላኑ ወደፊት በሚሄድበት ጊዜ ኤሩ እሱን ይገፋል። ይህ ማለት ፎርዋርድ ፎርስ ኤሩ አፕላይ ያደርግበታል። ያ ፎርዋርድ ፎርስ ደግሞ ምን ብለን እንጠራዋለን? ሪአክሽን ፎርስ ብለን እንጠራዋለን ማለት ነው። ስለዚህ አፕሊኬሽኑ ምንድን ነው? አውሮፕላኖች ላይ የምንጠቀመው ምን በማድረግ ነው? አውሮፕላኑ ኤሩን ወደኋላ በሚገፋበት ጊዜ ኤሩ ደግሞ አውሮፕላኑን ወደፊት ለፊት ይገፋዋል። ስለዚህ እዚች ጋር የኒውተን ሰርድ ሎ ኦፍ ሞሽን አፕሊኬብል ነው ማለት ነው። እንዲሁም ለምሳሌ እኛ በምንራመድበት ጊዜ እኛ መሬቱ ላይ ባክዋርድ ፎርስ አፕላይ እናደርጋለን መሬቱ ላይ። በዛው ተመሳሳይ ሞመንት ደግሞ የመሬቱ ፍሪክሽን ወይም ደግሞ ፍሪክሽናል ፎርስ ተብሎ ነው የሚጠራው አፕላይ የሚያደርገው። ያ ፍሪክሽን እኛን ወደፊት እንድንሄድ ያደርገናል። ስለዚህ እኛ ወደ ኋላ ባክዋርድ ፎርስ አክሽን በምናሳርፍበት ጊዜ ፍሪክሽኑ ደግሞ እኛ ላይ የሚያሳርፈው ፎርስ አለ። ያ ፎርዋርድ ፎርስ ምን ብለን እንጠራዋለን? ሪአክሽን ፎርስ ብለን እንጠራዋለን ማለት ነው። እንዲሁም ደግሞ የመጨረሻው አንድ ሮኬት ወደ ላይ በሚንቀሳቀስበት ጊዜ የሮኬቱ ኢንጂን ኤሩን ወይም ደግሞ ግራውንዱን ፑሽ ያደርገዋል። ያኔ ፑሽ በሚያደርግበት ደግሞ ጊዜ ያንን አክሽን ፎርስ ብለን እንጠራዋለን። በዛው አክሽኑ ፎርስ አፕላይ በሚደረግበት ጊዜ በዛው ሞመንት ደግሞ ግራውንዱ ፎርዋርድ ፎርስ ሪአክት ያደርጋል። ያንን ፎርዋርድ ፎርስ ደግሞ ምን ብለን እንጠራዋለን? ሪአክሽን ፎርስ ብለን እንጠራዋለን ማለት ነው። በዚህ ምክንያት ነው ፎርስ አፕላይ በሚያደርግበት ጊዜ ሮኬቱ ወደ ላይ ይሄዳል። ይሄ ደግሞ እዚህው ጋር ልብ እንድትሉ የምፈልገው ነገር ይሄንን ከኒውተን ሰከንድ ሎ ጋር እስኪ እናገናኘው። አሁን እንዴት ነው ይሄ ግራውንዱ ፎርስ እሱ ላይ አፕላይ ሲያደርግ ምንድነው ሮኬቱ ወደ ላይ እንዴት ሊንቀሳቀስ ይችላል ብለን ብንጠይቅ አኮርዲንግ ቱ ኒውተን ሰከንድ ሎ ከሆነ acceleration of an object is directly proportional to force ነው። እንደምናውቀው እዚህ ጋር ሮኬቱ መሬቱ ላይ ፎርስ አፕላይ አድርጓል። መሬቱ ላይ ፎርስ አፕላይ በሚያደርግበት ጊዜ መሬቱ ወዴትም አይንቀሳቀስም። ምክንያቱም አክሰለሬሽን ደግሞ ልክ በዛው በኒውተን ሰከንድ ሎ ከማስ ጋር ኢንቨርስሊ ፕሮፖርሽናል ነው። የመሬት ማስ እንደምናውቀው ደግሞ እጅግ በጣም ሂዩጅ ነው። ስለዚህ አሁን እዚህ 1/m ላይ ብታስገቡ 1/m ብላችሁ
ወይ ማለት ከኢንቨርስሊ ፕሮፖርሽናል ነው ለማለት ያህልም ይሄንን የመሬትን ማስ በ1 ኦቨር ብላችሁ የመሬትን ማስ ይህ ማለት 6 ታይም 10 ዘ ፓወር ኦፍ 24 ኬጂ አካባቢ ነው። ያንን ብታስገቡ አክሰለሬሽኑ ኦልሞስት 0 ነው የሚሆነው። መሬት ወዴትም አትንቀሳቀስም። ግን በዛው ሞመንት ግራውንዱ ሮኬቱ ላይ ፎርስ አፕላይ ያደርጋል ብለናል። ስለዚህ ልክ ግራውንዱ ሮኬቱ ላይ ፎርስ አፕላይ በሚያደርግበት ጊዜ ሮኬቱ ወደ ላይ መንቀሳቀስ ይጀምራል። ምክንያቱም የግራውንዱ ማስ ስሞል ስለሆነ። ስለዚህ እዚች ጋር ኒውተን ሰርድ ሎው ኦፍ ሞሽን ብቻ ሳይሆን ማየት የምንችለው ኒውተን ሰከንድ ሎው ማየት እንችላለን። እንዲሁም ሌላ የመጨረሻ ደግሞ የምናየው ነገር እስካሁን የተማርነውን ሰመራይዝ ማድረግ ነው። እስካሁን የተማርነውን ሰመራይዝ ስናደርገው ስለዚህ ሰመራይዝ ስናደርግ it tells us what happen when you apply the force ይህ ማለት ይሄ ኒውተን ሰርድ ሎው ኦፍ ሞሽን እናንተ ፎርስ አፕላይ በምታደርጉበት ጊዜ ምን ሀፕን ያደርጋል የሚለውን ይነግረናል። እናንተ ፎርስ አፕላይ በምታደርጉበት ጊዜ በቃ ፎርስ አፕላይ ያደረጋችሁ ነው ወይስ ሌላም ይሆን ነገር አለ የሚለውን ይነግረናል። እንግዲህ እንደተማርነው ከሆነ እናንተ ፎርስ አፕላይ በምታደርጉበት ጊዜ በዛው ሲመልቲኒየስ ታይም ላይ ያ ኦብጀክትም እናንተ ላይ ፎርስ አፕላይ ያደርጋል ማለት ነው። ይህ ማለት ፊዚካል ኢንተራክሽን ባለበት ጊዜ ሁልጊዜም ሁለት አይነት ፎርሶች አሉ፣ አክሽን እና ሪአክሽን ፎርስ የሚለው። ሁለተኛው ደግሞ it tells us the action and reaction occur simultaneously ይህ ማለት ሌላው ኒውተን ሰርድ ሎው የሚነግረን ነገር አክሽን ኤንድ ሪአክሽን ፎርስ ሲመልቲኒየስሊ ነው ኦከር የሚያደርጉት፣ በተመሳሳይ ሞመንት ነው ኦከር የሚያደርጉት። ይህ ማለት እናንተ ፎርስ አፕላይ ካደረጋችሁ ከሆነ ታይም በኋላ ከአንድ ደቂቃ፣ ከአንድ ሰከንድ፣ ከአንድ ሰዓት በኋላ አይደለም ሪአክት የሚያደርገው። ልክ እናንተ በቃ ያ ኦብጀክት ላይ ፎርስ አፕላይ ባደረጋችሁ ኢንስታንት ታይም ላይ ያ ኦብጀክትም እናንተ ላይ መልሶ ሪአክት ያደርጋል ማለት ነው። ይህንን ይነግረናል። ሌላኛው ደግሞ ኒውተን ሰርድ ሎው ኦፍ ሞሽን የሚነግረን አክሽን ኤንድ ሪአክሽን ፎርስ ሃቭ ዘ ሴም ማግኒቱድ በት ዲፈረንት ዳይሬክሽን። እንዳልኳችሁ እናንተ አፕላይ የምታደርጉ ፎርስ እና እሱ ሪአክት የሚያደርገው ፎርስ ሁልጊዜም ዘ ሴም ናቸው፣ ግን ዳይሬክሽኑ ይለያል። እናንተ ወደ ኢስት አፕላይ ካደረጋችሁ እሱ አፕላይ የሚያደርግባችሁ ወደ ዌስት ነው ማለት ነው። ስለዚህ ኒውተን ሰርድ ሎው የሚነግረን የፎርሶቹ ማግኒቱድ ወይም ደግሞ ቫልዩአቸው ወይም ደግሞ መጠናቸው ተመሳሳይ ነው፣ ግን ዳይሬክሽናቸው ሁልጊዜም ኦፖዚት ነው የሚሆነው። ሌላውና የመጨረሻው የሚነግረን ደግሞ they are the same types of force and act on the different object ይህ ማለት ሁለቱም ተመሳሳይ ፎርሶች ናቸው፣ ነገር ግን አክት የሚያደርጉት ዲፈረንት ኦብጀክት ነን። ለምሳሌ አክሽን ፎርስ እናንተ የሆነ ቦክስ ላይ አፕላይ ያደረጋችሁ እንበል። አክሽኑ ፎርስ አፕላይ የተደረገ ያለው በቦክስ ላይ ነው። ሪአክሽን ፎርስ ደግሞ አፕላይ የሚደረገው በእናንተ ላይ ነው። ስለዚህ ሁለቱ አፕላይ የሚደረጉበት ይለያያል። ስለዚህ አሁን እንደነገርኳችሁ እናንተ ፎርስ አፕላይ የምታደርጉት በቦክሱ ላይ ነው፣ ሪአክት የሚያደርገው ግን እናንተ ላይ ነው። ስለዚህ the same types of force ሆኖ ግን አክት የሚያደርጉት ዲፈረንት ኦብጀክቶች ላይ ነው ማለት ነው። በዚህ ቪዲዮ ስለ ኒውተን ሰርድ ሎው ኦፍ ሞሽን እጅግ በጣም ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ሌላም ደግሞ እንዲሰራላችሁ ወይም ደግሞ ማወቅ የምትፈልጉት የትምህርት አይነት ካለ ወይም ደግሞ በፊዚክስ ላይ ያልገባችሁ አንዳንድ ነገር ካለ በኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ደህና ሁኑ።